እና በዚህ ስፍራ ክርስቶስ ሲያስተምር ይላል የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሴሬጥ ባህር ዳር ቆሞ ነበር ይላል። ክርስቶስ እያስተማረ ነው። እያስተማረ ያለበት ሁኔታ እንዴት ነው? ህዝቡ ዙሪያውን ከበውታል። ክርስቶስ ከባህሩ ዳርቻ ላይ ቆሟል። ሲያስጠብቡት ነበር ይላል። ምን ሲሉ? ሲያስጠብቡት ማለት ሰው ወደሱ ሲጠጋ ክርስቶስ ሲሸሽ፣ ሰው ወደሱ ሲጠጋ ክርስቶስ ሲሸሽ ምኑ ጋር ደረሰ? ባህሩ ጋር ደረሰ። ሊገባ ትንሽ ቀረው ማለት ሊሰጥ ወደ ባህሩ ሊገባ ትንሽ ቀረው። ህዝቡ በጣም ብዙ ነው። የክርስቶስ ትምህርት ደግሞ እንግዲህ የኛ ኃጢአተኞቹንም ትሰማላችሁ። ክርስቶስ እግዚአብሔር ነው አይደለም? ስለዚህ መለኮታዊ ቃሉ ስለነበር ህዝቡ በትምህርቱ ጣም ተመስጦ ምን እንደሰማ እንዴት እንዳለ የቱ ጋር እንደቆመ ሳይታወቀው ወደ ክርስቶስ ይጠጋ ነበር። ሲጠጉ ያስጠብቡት ነበር። ቦታው እየጠበበ መጣ። ወደ ባህሩ ዳርቻ ወደ ገሊላ ባህር ዳርቻ እየተጠጋ መጣ ማለት። በባህር ዳርም ቆመው የነበሩትን ሁለት ታንኳዎች አየ። አሳ አጥማጆች ግን ከነርሱ ውስጥ ወጥተው መረቦቻቸውን እያጠቡ ነበር። ከታንኳዎቹም የስምዖን ወደ ነበረች ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው ይላል። ከምድር ጥቂት ምን እንዲያደርጋት? ራቅ አድርግልኝ፣ ህዝቡ ወደዚህ እየመጣ ነው፣ ይዞኝ ገደል ከመግባቱ በፊት ህዝቡን እንድሸሸው አንተ ታንኳ ላይ ልውጣና ታንኳው ህዝቡ በደንብ እኔን ማየት እንዲችል ታንኳውን ከምድር ምን አድርግልኝ? ራቅ አድርግልኝና ህዝቡን ላስተምራቸው ብሎ ለመነው ይላል። ስምዖንን ጴጥሮስ እሺ አለ። ጴጥሮስ በታንኳይቱ ተቀምጦ ህዝቡን ያስተምር ነበረ ክርስቶስ። ነገሩን ከጨረሰ በኋላ ጌታችን ትምህርቱን ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም ነበር፣ ግን በቃልህ መረቦቹን እጥላለሁ አለው። ሌሊቱን ሙሉ ምን ስንል አድረናል? እንግዲህ አሳ በተለይ ሌሊት የተሻለ ነው ከፀሐይ ጊዜ ይልቅ አሳ ለማጥመድ የሰው ጥላ እያየ እንዳይሸሽ አጥማጆቹን ሳያይ መጠመድ እንዲችል ሌሊት የተሻለ ነው። በዚያ ላይ መካከለኛው ምስራቅ በጣም የሙቀት ሀገር ነው። ስለዚህ ሌሊቱ ለአሳ አጥማጆች የስራ ጊዜ ነው እና ሌሊቱን ሙሉ ስንደክም አድረናል። አይ አሁን አንተ ያልከውን ለማድረግ ደክሞናል። እኔ ደግሞ ብዙ ዓመት አሳ አጥምጃለሁ። ከልምድ በመነሳት አሳ በቀን አይጠመድም። ሐሳብ ጥሩ ነው፣ አመሰግናለሁ አለ አላለም? ስለ ቃልህ መረቡን ምን እንላለን? እንጥላለን አለው። ይህን ባደረጉ ጊዜ እጅግ ብዙ አሳ ያዙ ይላል። እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም ሁለቱ ታንኳዎች እስኪሰጥሙ ድረስ ሞሏቸው ይላል። ሌሎች ጓደኞቻቸው መጥተው አገዟቸው። መረቡ እየተቀደደ ነው፣ አሳው በጣም ብዙ ነው። ተጋግዘው ሞሏቸው። ሁለቱ ታንኳዎች ሊሰጥሙ እስኪደርሱ ድረስ ደረሱ። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው ይላል። ኃጢአተኛ ነኝና ከእኔ ምን በል ተለይ። ጴጥሮስ ምንድን ያሰበው? በዚህ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ የኔንም ኃጢአት ያውቅብኛል አይደለም? በዚያ ላይ በኦሪት ሕግ የረከሰ ነገር ወደ ተቀደሰ ነገር አይቀርብም። ክፉውን ወይም የረከሰውን ነገር ከመካከላቸው አውጡት የሚል ሕጋል። ስለዚህ ጌታ ወደ ጥልቁ ጣሉትና መረቡን ብሎ በጣም ብዙ አሳ በአንድ ጊዜ እንዲያዝ ሲያደርግ ሲያየው ክርስቶስ ቅዱስ መሆኑን አወቀ። ጴጥሮስ ቅድስና እንዳለው አወቀ። እሱ ደግሞ ምንድን ነው? ኃጢአተኛ ነው። የተቀደሰ ነገር ከረከሰ ነገር አጠገብ መቀመጥ አለበት የለበትም። ስለዚህ ያለው የእሱ ታንኳ ውስጥ ነው። እሱ ጥሎ ሌላ አይችልም። ታንኳ የእሱ ስለሆነ እባክህ ጌታ ሆይ ኃጢአተኛ ነኝና ከኔ ምን በላል ተለይ አለው፣ ከኔ ራቅ አለው። ስላጠመዱትም አሳ እርሱ ከእነርሱም ጋር የነበሩት ሁሉ ተደንቀዋልና፣ እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎችንም ወደ ምድር አድርገው ሁሉን ትተው ተከተሉት ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን።